ሰላም እንደምን ቆያችሁ? ዛሬ የምናየው ነገሮች ሲወርቁ እናየዋለን ወይንም ፍሪ ፌሊንግ ኦብጀክት። ፍሪ ፌሊንግ ኦብጀክት ስንል ምን ማለት ነው? ኢን ፊዚክስ አንደር ዘ ኢንፍሉዌንስ ኦፍ ግራቪቲ። ያ ማለት ነገሮች ሲወርቁ የሚወርቁበት ምክንያት ምንድን ነው? እንጨቶች ሲወርቁ እናያለን። ኳስ ስንመታ ሰው ይወርቃል። ሁሉም ነገር ምንድነው? ወደ መሬት ነው የሚመጣው ማለት ነው። ለምንድን ነው የሚመጣው? ግራቪቲ ስላለ ስበቱ ነው እንደዚህ የሚያደርገው ማለት ነው። ሶ ግራቪቲ ኢዝ a force that pull object toward the earth. Now let us see how to calculate. እንዴት ካልኩሌት ማድረግ እንችላለን? The first equation S is equal to ut plus half of at square. When an object fell freely, their initial velocity usually what? 0. አንድ ኦብጀክት ከሆነ ከፍታ ላይ ሲወርቅ ኢኒሻል ቬሎሲቲ 0 ነው ማለት ነው። ዲስታንስ ሚንስ half of gt square is approximately 9.81 meter per second square. Next we can derive how fast the object fell. በምን ያክል ፍጥነት ኦብጀክት ፌል ሊያደርግ ይችላል? ኢኒሻል ቬሎሲቲው 0 ከሆነ is equal to gt። መጀመሪያ ከ0 ከነበረበት ፋይናል የሚኖር ከሆነ ምን ጨመረ ማለት ነው? ቬሎሲቲ ጨመረ፣ ፍጥነት ጨምሯል ማለት እንችላለን። let us see if you drop a ball ከአንድ ሰከንድ በኋላ ቢሆን ፋይናል ቬሎሲቲ ስንት ይሆናል? 1 ስኩዌር 1 ነው። 1 ሁለተኛ ሲባዛ ግራቪቲውን ስናባዛ ስንት ይመጣል? 4.9 ይሆናል ማለት ነው። ከ2 ሰከንድ በኋላ ቢሆንስ 19.6 ይመጣል። ካልኩሌት ማድረግ ይቻላል። ዘን ለምሳሌ እንመለከተው እነዚህ ነገሮችን። ኳስ ሊሆን ይችላል፣ ድንጋይ ሊሆን ይችላል። ወደ ላይ ብትወረውሩት ምንድነው ነው? ወደ ታች ነው የሚወርቀው ማለት ነው። ተመልከቱ። አሁን እዚህ ጋር አሉት። አሁን እዚህ ጋር ምን እያደረገች ነው? ይሄን ድሮፕ ያደረገ ነው። ተመልከቱ። ጠብ እየሆነ ከላይ ይወርቃል። ምን ስላለ ነው? እየሳበ ነው ማለት ነው። ታች ግራቪቲ ስላለ ኦብጀክቶች ምን ይሆናሉ? ይወርቃል ማለት ነው። ስለዚህ እዚህ ጋር ጥያቄ ካላችሁ መጠየቅ ይቻላል። ይህን ቻናል ደግሞ ሰብስክራይብ በማድረግ ሞር ፊዚክስ አይዲያዎችን እናገኛለን። ለዛሬው እዚህ ጋር እናበቃለን።